ይህ ሰው የአራት ልጆቹን እናት ከድንጋይ ጋር አስሮ ወደ ሐይቅ ውስጥ ይጥላታል። ነገሩ እንዲህ ነው። ሩዲ እና ኤሊዛቤት የሚባሉ ባለትዳሮች ሲሆኑ አራት ልጆችም አሏቸው። ታዲያ አለመስማማት ስለተፈጠረ ተለያይተው ሚስት ልጆቿን ይዛ ቤተሰቦቿ ቤት ትገባለች። ኤፕሪል 15 2016 ከጓደኞቿ ጋር ተዝናንታ ወደ ቤት ትመለሳለች። ቤተሰቦቿን ጠዋት ላይ ሲፈልጓት ያጧታል። ጅም ሲወጡ መኪናዋን ከነሙሉ እቃዎቿ ጋር ያገኙታል። ማለትም ከነ ስልኳ ከነ ቁልፏ ጭምር። ታዲያ ለፖሊስ ጠቆሙ። ፖሊስም ባልየውን ወስዶ ሲያናገረው ጠዋት ላይ ልጆቹን እያመጣው ነው ብለው እንደነበረ ከዛን ሀሳቡን ሳትቀይር እንዳልቀረች ነገራቸው። እዛም ቀንም አንድ ሰው ሐይቅ አካባቢ ጩኸት እንደሰማ ተናገረ። ፖሊስም ሐይቁ ውስጥ ጠልቀው ሲመረምሩ ኤሊዛቤት አንገቷ ላይ በገመድ ድንጋይ ታስሮባት ወደ ውሃው ተጥላ ሞታ ያገኟታል። ቀጥለውም ካሜራ ላይ ነጭ ፒክአፕ መኪና በቤታቸው ሲያልፍ አዩ። መኪናውም የሩዲ ነበረ። ቀጥሎም የታሰረችበት ገመድና ድንጋዩ ልጅየው የአባቱ ጓሮ እንደሚያውቀው ተናገረ። ፖሊስም ጥፋተኛ ሆኖ ስለተገኘ ሩዲን በቁጥጥር ስር አዋለው። ፍርድ ቤትም ከመቅረቡ በፊት ጥፋተኝነቱን በማመን እድሜ ልክ ተፈረደበት።